ባሳብ ካንቺ የኔ እናት እና አሁን ልንወርድ ነው እንግዲህ ቤተክርስቲያን ተሳላለሁ ማርያም ትልቅ እንኳን አደረሳችሁ። ዛሬ እንግዲህ ገብርኤል ነው። አምሮብናል። ሸብረቅረቅ ጃ አቤት ልዕልት መስላለች። ዛሬ ሄጃ ቀን ነው። በቃ አንቺ ቀን ነው። ፈታ ነው ምን እናት ነኝ። ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግነው የታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚና አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ እኔ ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ ጋይስ። አሁን እንግዲህ ስናክ እየገዛን ነው ለመንገድ ማለት ነው። 4 ሰዓት መንገድ ነው። ባይ ዘ ወይ ጃኒ ስናክ አትወድም። ምንም የጣፋጭ ነገሮች አትወድም። ጤነኛ ነች የኔ ሚስት። አይ እንዴት ናችሁ? ሰላም ነው? እስኪ ትናሻ እነዚህ ጃኒ የምትወደው ጁስ ደግሞ እዚህ ጋር አለ። ይሄ እኔ የምወደው ነው። እሷ የምትወደው የት አለ? ዘይቱን ነው። ዘይቱን አለ። የት አለ ዘይቱን? ዘይቱን የለም ችግር የለውም። በቃ አፕል ወስድላታለሁ 2 ይሄ ከዛ ደግሞ ይሄን ወስድላታለሁ ፒች። እኔ የመረጥኩላት ምግብ ተመልከቱ። ጣፋጭ ነገር አትወድም ጃኒ። ለመጀመሪያ ጊዜ እየቀመሰችው ነው። ይሄ ትወጂዋለሽ ካሁን በኋላ አልኳት። ቅመሽውና ከፊቷ ታያለሽ። ስፓይሲ ካልሆነ አልበላም። በቃ እናያለን አልኩሽ። ታውቂኝ የለ እኔ ፊቷ ላይ ነው የምታዩት እንዴት እንደማቀጠው። እንዴት ነው? ስፓይሲ አይደለም ግን ጨዋለሁ። እሷ አጣጥሱልሃል። ይጣፍጣል ግን ቆመተው አንቺ ሙሽ ይመጣ አንቺ አይ ማርያም ቆመተው አባቱ መተው ማስከም ጋይስ እንዴት አድርጋ እንደጨረሰችው ላሳያችሁ። የመጨረሻ ጊዜ እኔ ላሳያችሁ። እና ትችላለች ትንሽ ነው። ይኸው ይሄን ያክል እንደሚጠፍጣት ያወቁት እንደዚህ አድርጋ እንደጨረሰችው። አረ በስሙ እየበላህ አንተ Pringles. Oh shit. Kenda. Guys, አዋሳ ደርሰናል። አዋሳ ቤሌማ ሲዳማ ደርሰናል። አሁን ወደ ቸርች ልንሄድ ነው። ቦርሳችን ውስጥ አስቀምጠን ተከታተሉ። እንዴት አባሽ ነው ያማረብሽ ታዲያ? አንተ ራስ ተረጋጊ። አንተ እንደዚህ እንደሆነ አምሮብሻል። ሲሪየስሊ በጣም በቃ አንተ ላፍር ነው እንዴ? Beautiful Ethiopian girl. Look at you, so fucking hot, sexy. I swear to God. Thank you so much. ምንም ቃላት የለኝም የኔ እናት። እና አሁን ልንወርድ ነው እንግዲህ ቤተክርስቲያን ደግሞ እንሄዳለን አይደለ? አሁን ቸርች እንሄዳለን። አዎ በቃ ቻው። አትዝጋው ጃኒ። እንደ ሰው ትሆኛለሽ ቀጣይ አመት እንዴ? ምን እንደምትይ ማ እንጠይቃቸው። እነሱ ምን ታስባላችሁ ጋይስ? ምን ታስባላችሁ? ሰርፕራይዝ ይሁን እንዴ? አይ እንጃ። እስኪ ሰርፕራይዝ እናደርጋቸዋለን። ከሆነም ሆነ ካልሆነም አልሆነም፣ ሲሆን ይሆናል ነው ነገሩ አይደል? ግን አንተ ድፍረት ኑሮውን ይፖስት ካረጋ እንደ እግዚአብሔርን እለዋለሁ። ማርያምን ምን ትሸልሚኛለሽ? ምን ትሸልሚኛለሽ? ተናል እንግዲህ ወደ ቅዱስ ገብርኤል አዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያምራል በጣም ስለቴ ያው ስለቷን ይዛ መታለች። እንገባለን ነው ሊያዝልሽ እንዴ ወይስ ይዟልሽ? ራስሽ ስታምሪ ፍልቅልቅ ነሽ። በጸልየን እዚህ በስማም ብለን እንግባ። ቢሽናች እኔም ለቀጣይ አመት ተሳላለሁ። ተሳል ማርያም ትልቅ ስለት ነው። ምሳሌ ይደርስልሃል። ትልቅ ስለት ይደርስልሃል። በቃ
ላንቺ ደርሶልሻል። ላንቺ ደርሶ ሰላም ናችሁ? እንዴት ናችሁ? አባታችን እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ቴንክ ዩ። እሺ ነበር። ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ ሁላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልልሻለሁ። በሐሳብሽም ድንግል ነሽ፣ አሸናፊ እግዚአብሔር እናት ሆይ ክርስቶስ ባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይ ዘንድ ይቅርታ